ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና። የምታስፈራ የምታስጨንቅ ዕለት ናት። ይህች ዕለት የሰማይ መላእክትን ሰብስቦ የሰው ልጆችን ላድናቸው ወድጃለሁ መርጫለሁ ብሎ አትፍጠረው ብለው ሲናገሩ፣ ነገር ግን በእመቤታችን በኩል እንደሚያድነው ቃል የገባለትን የሰው ልጆችን በላይ በሰማያት ቅዱሳን መላእክቱን ትቶ የወረደውን ጌታችን ኢየሱስ ክርስቶስን የፈጠራቸው የሰው ልጆች ተሰብስበው እንስቀለው ብለው የወሰኑበት ነው። ይህች ዕለት 12 ሐዋርያትን 72 አርድእትን 36 ቅዱሳት አንስት 120 ቤተሰቦቹን ሰብስቦ ስለ ዓለም ድህነት ቀን እየሰበከ ማታ ደግሞ ያስተማረውን በምስጢር እየተረጎመ ስለ ሰው ድህነት ይወጣ ይወርድ የነበረውን አምላካችንን በሌሊት በማታ ተሰብስበው ፍርድ አጉድለው ጌታችን ኢየሱስ ክርስቶስን ለመግደልና ለመስቀል የወሰኑባት ዕለት ናትና እውነት የሰው ልጅ እግዚአብሔር ያሰበውና እሱ ለእግዚአብሔር ያሰበለትን እንዴት የተለያየ እንደሆነ በጣም የምናይበት ናት። ይህች ዕለት ጌታችን ኢየሱስ ክርስቶስ ሰዎች ስለሱ ተሰብስበው ምን ያክል ክፋት እንደሚያስቡ ያየንበት ጥግ ነው። እግዚአብሔር ደግሞ በአንጻሩ ሰዎች ላሰቡት ክፋት ሊያረቅበት የሚችለውን የፍቅሩን ጥግ ያሳየበት ሳምንት ነው። በዚህ ዕለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመስቀል ብዙ ክሶችን ይፈልጉ ነበረ። ምንም ምክንያት ግን ሊያገኙበት አልቻሉምና ሰንበትን ሽረሃል እንዳይሉት፣ በሰንበት ሕሙማንን ፈውሰሃል ብለው እንዳይናገሩት፣ ክፉ ነገርም መክረሃል ክፉ ነገርም አስተምረሃል በኋላ በጀርባ ሴራ ስራሃል ብለው ምንም ነገር እንዳይናገሩት ምንም ረወርና ነቀፋ ሊያገኙበት አልቻሉምና ብቸኛው ቀያፋ ተናግሮት ህዝቡና በዛ በአይሁድ ሸንጎ ውስጥ የተስማሙት ሰዎች ግን እሺ ብሎ የተቀበሉት ህዝቡ ከሚበጠበጥ አንድ ሰው ቢሞት ይሻላል ብለው ነውና ቀያፋ አላወቀም እንጂ መንፈስ ቅዱስ አምኖበት ባይሆንም ወደው ሰውነቱን ለቃለ ትንቢት አሳልፎ ሰጥቶ በቅድስና ባይመላለስም በቃለ ጽርፈት ያናገረው ነው። ስለ ህዝቡ ሲል ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሞት የተወሰነበት ዕለት ናት። ይህች ዕለት ላይ አይሁድ ጌታችን ኢየሱስ ክርስቶስን ለመግደል በመስቀል ሞት ተላልፎ ለመሰጠት የወሰኑባት ዕለት በጣም ብዙ ነገሮችን ስለ አይሁድ የምታሳይ ናት። አይሁድ የዚህ ሸንጓቸው የራሳቸው ህግ ነበራቸው። በፍጹም የማያፈርሱት በፍጹም ለዛ ህግ ተገዢ ሆነው ለብዙ ሺህ ዓመታት የተገዙለት ነበር። ነገር ግን ያቺ